የሰማው ዜማ ነው። በመንበሩ ፊት ቆመው እየሰነገዱ እየተነሱ እየወደቁ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በሥላሴ ፊት ቆመው እየሰገዱ እየተማጸኑ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ቀዳሚሃ ለጽዮን ሰማይ ሳረረ አስቀድሞ እግዚአብሔር ሰማይንና ምድርን የፈጠረ ጽዮንን የሠራ አለና ወለዳግም አርአዮ ለሙሴ እንደገና ደግሞ ገለጠለት። ዘከመ ይገብር ክብራ ለደብተራ በሰማይ ያለችው ያቺ መቅደስ በሙሴ እንደገና በድንኳን ተሰርታ መስዋዕት የሚሰዋባት ስብሐተ እግዚአብሔር የሚደርስባት እንድትሆን ለሙሴ አሳየዋል። እግዚአብሔር ቅዱስ ያሬድ ወሰደ። እኔ ዛሬ በእውነት ቅዱስ ያሬድን ሁሉም ብንገልጠው ድርሰቱን በተለይ ድጓ የሚባል አህያ በሸክም የማይችለው መጽሐፍ አለ። እስኪ ድጓ በሉ ድጓ በሉ። ድጓ ማለት ብሉይ ሐዲስ ሊቃውንት ሁሉንም አመሳጥሮ ቅዱስ ያሬድ ያዜመው ነው። ምንም ለውጥ የሌለበት ንጹሕ ስብሐተ እግዚአብሔር፣ ንጹሕ ኦርቶዶክሳዊ እምነቱን ያዥ ንጹሕ ዶግማ፣ ንጹሕ ቀኖና የያዘ መጽሐፍ ነው። ምንም ለውጥ የሌለበት በየፈርጁ የሚናገር ይልቁንም የክርስቶስን ሕማምና ሞት አብዝቶ የሚናገርበት ትንሣኤውን የሚሰብክበት ማለት ነው። በየዕለቱ ቤተ ክርስቲያን የምትገለገልበት ነው። ሌላው ጾመ ድጓ ይባላል። ከድጓ የወጣ ነው። ቀጥሎ ምዕራፍ ይባላል። በቃል ትምህርት የሚያዝ ዜማ ነው። ዝማሬ መዋሥዕት ይባላል። ዝማሬ ማለት ምስጋና ነው። መዋሥዕት ማለት ሁላችንም መሞታችን አይቀርምና መሸኛ ጸሎት ማለት ነው። በሰላም እንድንሸኝ እሱ ይርዳል። እንቀራለን አንቀርም እንሞታለን ብለህ ልጃችሁ እዚህ ሰፈር ሶፍ ማለት ነው። እንሞታለን አይደል? መቼ አይታወቅም። አቤት እግዚአብሔር ኑ ባለን ቀን ሞት ያስፈራል አያስፈራ ማለት ሕማም ነው፣ መከራ በሽታ ነው መጥፎ፣ ማጣት ነው መጥፎ፣ የሰው እጅ መሄድ ነው መጥፎ። ከእነዚህ ነገሮች እግዚአብሔር ይሰውራል። ታማችሁ የመጣችሁ ጤናችሁን ይመልስላችሁ። ጤና ጉድለት መጥፎ ነው። እኛ የምናውቀው ስናውቀው ነው። ጤና እያለን የምናባረረው ሌላ ነገር ነው። ጤናችን ሲጎድል መጥፎ ነውና ጻድቁ በተሰጣቸው ቃል ኪዳን በእውነት ይፈውሷቸው። ቅዱስ ያሬድ ያልዘመረው የለም። መዋሥዕት አሁን በሸኛ ነው። የሁሉ ምስጋና ቢገለጥ በጣም ይገርማቸዋል። ቅዱስ ያሬድ ምን ይላል? ንቤት ነው አምላክነ ሂሩተ ተተሰቅለ በእንተ አፍቅሮተ ሰብ ትሕትና ወየውሃተ። በጣም ይገርማቸዋል። መድኃኔዓለም ኢየሱስ ክርስቶስ ከመንበረ ክብሩ ያመጣው አለ የእሱ